ዛሬ ደግሞ የምናየው እንዴት የምትፈልገውን ነገር እንደምታገኝ ነው። ወይም ደግሞ እንዴት የምትፈልጊውን ነገር እንደምናገኝ ነው። ያሻህን ወይ ደግሞ ያሻሽን እንዴት እንደምታገኝ ልነግራችሁ ነው። ኖት ያዙ። እንዴት እንደሆነ ልንገራችሁ። መጠየቅ ነው አለቀ። መጠየቅና መጠየቅ ብቻ፣ ሌላ ምንም ሚስጥር የለውም። ነገር ግን የመጠየቅ ዘዴ የሚባል ነገር አለ። እንዴት አድርገህ ሰዎችን ጠይቀህ እንደምታገኙ ማለት ነው። ዛሬ እሱን ነው የምነግርህ። በህይወት መማር ካለብህ ትልልቅ ነገሮች መካከል አንዱ የመጠየቅ ክህሎት ነው። ወይም ደግሞ እንዴት አድርገህ ከሰዎች የምፈልገውን ነገር በምን መንገድ አድርገን መቀበል እንዳለብህ የምትማረው ስኪል ነው። 3 ቁልፍ ነገሮችን ልንገርህ። የመቀበል ወይም ደግሞ የመጠየቅ አንደኛው ቁልፍ መጠየቅ የመቀበል መነሻ ነው። ወይም ደግሞ ስትጠይቅ የመቀበልን እድል እያሰፋ ነው። እንዴት እንደሆነ አላውቅም፣ ነገር ግን ይሰራል። ሁልጊዜ ጠይቅ ለመቀበል፣ ጠይቅ ጠይቅ ጠይቅ። ሁለተኛው መቀበል ችግር አይደለም። ወይም ደግሞ ከሰዎች መጠየቅ ችግር አይደለም። ችግሩ አንተ የምትጠይቅበት መንገድ ነው። እንደ ለማኝ የምትጠይቅ ከሆነ ይህ በፍጹም አይሆንም። ጻፉ በደንብ።